የአልኮል መጠጦች ጉበታችንን እንዴት አድርገው ነው የሚጎዱት? ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። ጉበት የሰውነታችን ዋነኛ የማጣሪያ ሲስተም ነው። አልኮል በምንጠጣ ሰዓት ደግሞ ይህንን የማጣራት ሂደት በጣም ከባድ እንዲሆንበት ያደርገዋል። አልኮል በጉበት ውስጥ ለመጣራት በሚያልፍበት ጊዜ አሲታይል ዲሃይድ ወደ ተባለ መርዛማ ንጥረ ነገር ይቀየራል። ይህም ደግሞ በጣም በተደጋገመ ቁጥር ጉበታችንን እየጎዳው እና ጠባሳ እየፈጠረበት እንዲሄድ ያደርገዋል። ጉበታችን እስከ መጨረሻው ከመጎዳቱ በፊት የሚኖሩ ደረጃዎች ይኖራሉ። ከዚህም ውስጥ የመጀመሪያው ፋቲ ሊቨር የምንለው በጉበታችን ላይ ስብ ይከማቻል። ይህም ስቴጅ ኢቭን በሳምንታት ውስጥ ራሱ ሊፈጠር ይችላል። በዛውም ልክ ደግሞ አልኮል መጠጣት ስናቆም የሚመለስ ወይም ደግሞ ሪቨርስ የሚደረግ ደረጃ ነው። ጉበታችን ለአልኮል መጋለጡን በቀጠለ ቁጥር ደግሞ የሰውነታችን የበሽታ መከላከያ ሲስተም ይህንን ዲፌንድ ለማድረግ አታክ ማድረግ ይጀምራል። በዚህም ጊዜ ኢንፍላሜሽን የምንለው ወይም ደግሞ ብግነት ይፈጠራል። ይህንንም አልኮሆሊክ ሄፓታይተስ እንለዋለን። በዚህም ጊዜ በሆዳችን በቀኝ የላይኛው ክፍል ላይ ህመም መሰማት፣ የአይናችን ቢጫ መሆን፣ ትኩሳት እና የተለያዩ ህመሞችን ልናስተናግድ እንችላለን። ቀጣዩ ደረጃ ደግሞ ጉበታችን መጎዳቱን ሲቀጥል በዛው ልክ ደግሞ ሂል ለማድረግ ወይም ደግሞ ለመዳን ይሞክራል። ይህም ሂደት ደግሞ ጠባሳ እንዲፈጥር ወይም ደግሞ ፋይብሮሲስ እንዲሁም ሲሮሲስ የምንለው ደረጃ ላይ ሊያደርሰው ይችላል። ይህ ስካር ቲሹ ሲፈጠር ደግሞ ጉበታችን ኖርማል የመዳን ሂደቱን ትቶ ሙሉ ለሙሉ ጉበታችን ጠባሳ ይሆናል። በዚህም ጊዜ ደግሞ የደም ፍሰቱ ይቋረጣል። የመጨረሻው ደረጃ ላይ ሲደርስ ደግሞ ኖርማል ስራዎቹን መስራት ያቆማል። ከነዚህም ውስጥ አንደኛው ቶክሲን ሰብስታንሶችን ወይም ደግሞ መርዛማ ንጥረ ነገሮችን ማስወገድ። በዚህም ጊዜ ደግሞ ሄፓቲክ ኢንሴፋሎፓቲ የምንለው ስለሚፈጠር ኮንፊውዥን ወይም ደግሞ ግራ መጋባት አይነት ችግሮች ሊፈጠሩ ይችላሉ። ሌላኛው የጉበት ስራ ደግሞ ፕሮቲኖችን ማምረት ነው። ይህ ደግሞ ሲቃወስ ሰውነታችን ማበጥ፣ ሆድ ማበጥ እንዲሁም ደግሞ ዝቅተኛ የሆነ የፕሮቲን መጠን ይኖረናል። ሌላኛው ደግሞ በሰውነታችን ላይ ደም መርጋት እንዲኖር የሚያደርጉትን ንጥረ ነገሮች ማምረት ስለሚያቆም የደም መፍሰስ ሌላኛው ችግራችን ይሆናል። ደምን በአግባቡ ስለማያጣራልን ስፕሊን ያብጣል። እንዲሁም ደግሞ ፖርታል ሃይፐርቴንሽን የምንላቸው ችግሮች ሊፈጠሩ ይችላሉ። ስለዚህ በቀጣይ አልኮልን ያላግባብ ከመጠጣታችሁ በፊት እነዚህን ችግሮች ለማስተዋል ሞክሩ። ይህ መረጃ ጠቅሟችኋል ብዬ አስባለሁኝ። አካውንቴን ፎሎ አድርጉልኝ። አመሰግናለሁ።